በቀን 625 ብር እንዲሁም በወር ከ3500 እስከ 18000 ብር ድረስ ልትሰሩበት የምትችሉትን ምርጥ ዌብሳይት ይዤላችሁ መጥቻለሁ ማለት ነው። ይሄ ዌብሳይት ትክክለኛና የተረጋገጠ እንዲሁም በኢትዮጵያ የሚከፍል ስለሆነ ብራችሁን ቀጥታ መቀበል ትችላላችሁ ማለት ነው። እኔ እዚህ ላይ እንድታስቡ የምፈልገው ኮመንት ላይ ለምናንተ አሰራ ምናምን የምትሉ ሰዎች እኔ ለእናንተ ዛሬም ነገም ትክክለኛ ገንዘብ ልሰሩበት የምችሉትን አቀርብላችኋለሁኝ። እናንተ ደግሞ መስራት ብቻ ነው የሚጠበቅባችሁ ማለት ነው። እኔም እንደናንተው ከስር ከስር እሰራለሁ። እኔ በጣም ብዙ ቪዲዮ ስለምለቅላችሁ ሁሉንም በአንዴ መስራት ስለሚከብደኝ ነው ማለት ነው። ወደፊትም ሁሌም ማለት ነው ትክክለኛ ገንዘብ የምትሰሩበትን ዌብሳይት እንዲሁም አፕሊኬሽን ይዤላችሁ እመጣለሁኝ ማለት ነው። እናንተም ማድረግ ነው የሚጠበቅባችሁ ታውቃላችሁ፣ አይከፈልበትም። ይህን ቪዲዮ ላይክ ማድረግ እንዲሁም ቻናሉን ሰብስክራይብ እንዲሁም የደውል ምልክቱን አዳዲስ ቪዲዮ ሲለቀቁ የማሳወቂያ መልእክት እንዲደርሳችሁ የደውል ምልክቱን ብቻ ማብራት ነው የሚጠበቅባችሁ። ወደፊትም አዳዲስ ቪዲዮ ለቀላችኋለሁ ማለት ነው። ቀጥታ ወደ ቪዲዮ እንሄዳለን። ሰብስክራይብ ማድረግ እንዳትረሱ። አድርጋላችሁ መሰላችሁ እኔ የምጠቀመው ብራውዘር ክሮም ስለሆነ እናንተ የምትፈልጉትን ብራውዘር ትነካላችሁ ማለት ነው። ስለዚህ እኔ ክሮም ብራውዘር ነክቻለሁ። ሰርች በተኗ ላይ የዌብሳይቱን ስም እንጽፋለን ማለት ነው። ዌብሳይቱን triaba.com ነው። ስለዚህ triaba.com እንዲህ ብላችሁ ጽፋላችሁ። ያው እንደምትመለከቱት triaba.com ከዛ ሰርች ታደርጋላችሁ ማለት ነው። ከዛም እዚች ጋር መጀመሪያ ላይ የምትመለከቱት ሳይሆን እዚች ጋር ይሄ ስፖንሰር ነው የሚለው ማለት ነው። ስለዚህ እንዲህ ዝቅ ዝቅ ታደርጉና እዚች ጋር www.triaba.com የሚል አለ ማለት ነው። እቺን አንድ ጊዜ ክሊክ አድርጋችሁ triaba.comን ተቀላቀላላችሁ ማለት ነው። ከዛም እንደምትመለከቱት እዚች ጋር ያመጣልናል ማለት ነው። ይሄውና እዚች ጋር ይሄንን ይመስላል ማለት ነው ዌብሳይቱ። ከዛም አሁን መመዝገብ ይጠበቅብናል ማለት ነው። የምንመዘገበው ቤቱ ጋር ነው። እዚች ጋር ጆይን ናው የሚል አለ ማለት ነው። ከዛም ይቺን ጆይን ናው የሚል አለ እዚች ጋር ይቺን ትነካላችሁ ማለት ነው። ዌብሳይቱ ኢትዮጵያ ውስጥ ምርጥ የሚሰራ ነው ማለት ነው። እንደምትመለከቱት ሳይን አፕ እዚች ጋር ኢትዮጵያ ምናምን አለ። ይሄው እንደምትመለከቱት ይሄንን ይመስላል ማለት ነው። ዝቅ ዝቅ ታደርጉና እዚች ጋር ትሞላላችሁ ማለት ነው። ኢንተር ዩር ኢሜል አድሬስ የሚል አለ። ኢሜላችሁን ታስገባላችሁ። እኔ ኢሜልን ላስገባለት ማለት ነው። ከዛ ፓስወርድ ታስገቡለታላችሁ ማለት ነው። እዚች ጋር ፓስወርዴን አስገባው። ከዛ ፓስወርዳችሁን ይሄን እንዳትረሱት ኮፒ ታደርጉታላችሁ ማለት ነው። ይሄንን ኮፒ ታደርጉትና ይሄን ኮፒ ታደርጉትና እዚች ጋር ፔስት ታደርጋላችሁ። እዚች ጋር ወይ ደግሞ ደግማችሁ መጻፍ ትችላላችሁ ማለት ነው። እዚች ጋር ጀንደር የሚል አለ። ይሄንን እኔ ሜል አልኩት። እዚች ጋር ይር የሚል አለ ማለት ነው። እዚች ጋር እድሜ ለማርዘም ስለሆነ ወይም 2009 ነው የተወለድኩት እኔ እንደ ፈረንጆቹ ማለት ነው። እዚች ጋር ወር ያመጣላችኋል። እኔ የተወለድኩት ወር ዲሴምበር ስለሆነ እዚች ጋር ዲሴምበር ብዬ ሞላላታለሁኝ ማለት ነው። እዚች ጋር ዴይ ይላል የማትረሱት ዴይ እኔ 14 ስለሆነ ከዛም ሬጂስተር የሚል አለ ማለት ነው። እቺን ሬጂስተር ብላችሁ ትቀላቀላላችሁ ማለት ነው። እንደምትመለከቱት እዚች ጋር ሴቭ ታደርጋላችሁ ፓስወርዳችሁን። እንደምትመለከቱት ይኸውና እዚች ጋር ተቀላቅለናል ማለት ነው። ከዛ ምን ማድረግ ይጠበቅባችኋል መሰላችሁ? ኢንተር ዩር ኢሜል አድሬስ አድርጋችሁ ሎጊን ታደርጋላችሁ ማለት ነው። ያው እንደምትመለከቱት እዚች ጋር መጥቶልናል። ስለዚህ ሎጊን ብለን እንገባለታለን ማለት ነው። እዚች ጋር ቀድሜ የሞላ ነው። ያውና ሴቭ ስላልኩኝ ቀጥታ ራሱ አድርግቶልኛል ማለት ነው። ከዛም ሎጊን የምትለዋን አንድ ጊዜ እጫናታለሁኝ ማለት ነው። እዚች ጋር ቼክ ዩር ኢሜል አክቲቭ እዚህ ጋር ኢሜላችሁን አክቲቭ አድርጉ ይላችኋል። ስለዚህ ወደ ኢሜላችሁ ትገባላችሁ ማለት ነው። ይኸው እዚች ጋር የኔ ወደ ኢሜል አፕሊኬሽኔ እገባለታለሁኝ። ከዛም በዛ ኢሜል ይላክልናል ማለት ነው። ገብታችሁ አክቲቭ ታደርጉታላችሁ ማለት ነው። እንደምትመለከቱት እዚች ጋር ሪፍሬሽ አድርገዋለሁኝ። ሪፍሬሽ ይሄውና እንደምትመለከቱት ትሪያባ ኢትዮጵያ አክቲቭ ዩር አካውንት የሚል መጥቶልኛል ማለት ነው። ከዛ አካውንቴን አክቲቭ አድርገዋለሁኝ። እንደምትመለከቱት የእናንተ መሆኑን ለማረጋገጥ ነው ማለት ነው። የሰውም ኢሜል ተጭናችሁ እንዳይሆን ነው። ከዛ እዚች ጋር ምን ይላል? አክቲቭ ዩር አካውንት የሚል አለ ማለት ነው። እቺን አክቲቭ ዩር አካውንት የምትለውን አንድ ጊዜ ስንጫን ራሱ ቀጥታ ወደ triaba.com ይወስደናል ማለት ነው። እንደምትመለከቱት triaba.com አስገብቶኛል ማለት ነው።
ይሄው እንደምትመለከቱት እዚች ጋር የምትመለከቱትን ሴሌክት ኦል ትሏላችሁ። ከዛ እዚች ስር ሴቭ የሚል አለ ማለት ነው። እዚች ጋር ሴቭ የሚለውን አንድ ጊዜ ትጫኑና ሴቭ ትሉታላችሁ ማለት ነው። ከዛም እንደምትመለከቱት እዚች ጋር 3 ነጠብጣብ አለ። እቺን 3 ነጠብጣብ አንድ ጊዜ እንጫንና እዚች ጋር ፕሮፋይል ሪዋርድ ትራንዛክሽን ዩዘር እና ምናምን የሚል አለ። እዚች ጋር የእናንተ አሁን ያላችሁ ብር ያሳያል። የኔ ምንም ብር የለኝም። ፕሮፋይል የምትሏን አንድ ጊዜ እንጫናለን። እንደምትመለከቱት ኢዱኬሽን አውቶ ምናምን የሚል የተለያዩ ያሉ ኮምፒውተር ኤንድ ቪዲዮ ሚዲያ የተለያዩ እዚች ጋር ማየት ትችላላችሁ ማለት ነው። ከዛም 3 ነጠብጣቧን ትነኩና ከላይ ሰርቪ ዳሽቦርድ የሚል አለ። እቺን ሰርቪ ዳሽቦርድ የምትሏን አንድ ጊዜ እንጫናታለን። ከዛም ከስር የሆነች ሰርቪው በኩል አለች። እሷን አንድ ጊዜ ስንጫን እዚች ጋር የተለያዩ አሉ። ስለዚህ አንዱን እንነካለን ማለት ነው። ምሳሌ ኢዱኬሽን የምትሏን አንድ ጊዜ ነክቼ ላሳያቸው ማለት ነው። ኢዱኬሽን የምትሏን ከዛም እዚች ጋር ሰርቪ ማለት ጥያቄ ነው። እንደምትመለከቱት እዚች ጋር የተለያዩ ጥያቄዎች አሉ። ኢዱኬሽን ዋት ኢዝ ዩር ሌቨል ኦፍ ኢዱኬሽን የሚል አለ ማለት ነው። እንደምትመለከቱት እዚች ጋር የተለያዩ የኔውን ሰከንደሪ ስኩል ነው ማለት ነው። ሰከንደሪ ስኩል ይሄው ከስር ሴቭድ ሰክሰስፉል ብሎኛል ማለት ነው። እዚች ጋር የስረኛውን ትጫናላችሁ። መሙላት ነው። እኔ እዚች ጋር ፒኤች ማስተር እዚች ጋር ዝም ብዬ ላኛውን ለማሳየት ስለሆነ ዝም ብዬ አንዱን ልንካው ማለት ነው። የፈለጋችሁትን መሙላት ትችላላችሁ። እሱ አያቅም ማለት ነው። ከዛ እንዲህ ትሞላላችሁ ማለት ነው። ከዛም እንዲያርግታችሁ እነዚህን የተለያዩ ሰርቪዎች መሙላት እዚች ጋር እንዲህ ትችላላችሁ ማለት ነው። ከዛ የተለያዩ እዚች ጋር እስቲ ሌላም እኔ እዚች ጋር ሚዲያ የሚል አለ ማለት ነው። ይህንንም ሚዲያ የሚሉትን እንዳለ መሙላት ይኖርባቸዋል ማለት ነው። ከዛም የተለያዩ ገንዘቦችን እላዩ ላይ መስራት ትችላላችሁ። ባክ ብዬ ወደ ኋላ ልመለስና እዚህ ጋር triaba.com እንደገና በክሮም ብራውዘሬ ልግባ ማለት ነው። እንደምትመለከቱት እዚች ጋር ወደ በክሮ የቀደሙ በኢሜል ስለገባው እንደምትመለከቱት እዚች ጋር እንደ አዲስ እንድታርጉ ነው እሱ የነገራችሁ። ግን እናንተ ኦልሬዲ ከፍታችሁ ስለሆነ እዚች ጋር ሎጊን ታረጋላችሁ ማለት ነው። እንደምትመለከቱት እዚች ጋር ኢሜላችሁን እዚች ጋር የቀድሙን ትሞላላችሁ። ከዛም ሎጊን ትላላችሁ ማለት ነው። ይሄ በዌብሳይቱ የምንገባ የቀድሙ በኢሜል ነው የገባ ነው ማለት ነው። ያልገባችሁን ዛሬም ነገም ኮመንት ላይ መጠየቅ ትችላላችሁ ማለት ነው። ከዛም እዚች ጋር ተመጡና እዚች ጋር ሪዋርድ የሚል አለ ማለት ነው። እዚች ጋር ከፕሮፋይል በታች ሪዋርድ የሚል አለ ማለት ነው። ስለዚህ እቺን ሪዋርድ የምትለው አንድ ጊዜ ኢትዮ ቴሌኮም ኢትዮጵያ ኢትዮ ቴሌኮም ምናምን 500 ብር የሚልም አለ። እዚች ጋር 5.54 ዶላር አለ። እዚች ጋር በፔፓል ቪዛ ቨርቹዋል ካርድ እንዲሁም የመሳሰሉት መቀበል ትችላላችሁ ማለት ነው። እዚች ጋር በሳፋሪኮም አለ ማለት ነው። እዚች ጋር እንደምትመለከቱት እዚች ጋር በኢትዮ ቴሌኮም አለ ማለት ነው። እንዲህ እርግታችሁ እዚች ጋር ሪዋርድ መቀበል ትችላላችሁ ማለት ነው። እዚች ጋር እንደምትመለከቱት በኢትዮ ቴሌኮም የተለያየ አለ ማለት ነው። እዚች ጋር ደግሞ ትራንዛክሽናችሁን ያረጋችሁትን ትራንዛክሽን እዚች ጋር ማየት ትችላላችሁ። እኔም ምንም ትራንዛክሽን ስላዳረኩኝ ነው። እዚች ጋርም ደግሞ እንመለስና ዩዘር የምትለው አንድ ጊዜ ተጭነን እዚህ ጋር ኤዲት አካውንት ቼንጅ ፓስወርድ ምናምን ሎግ አውት ማድረግ እንችላለን ማለት ነው። እንዲያድርጋችሁ ይሄንን ምርጥ ዌብሳይት መስራት ትችላላችሁ ማለት ነው። 5.50 ምናምን ስትደርሱ ያወጣላችኋል ማለት ነው። ቀጥታ በኢትዮ ቴሌኮም ምናምን በሳፋሪኮም ያወጣላችኋል ማለት ነው። እና የዛሬው ቪዲዮአችን ይሄን ይመስል ነበር። ቀጣይም ምርጥ ቪዲዮ አዘጋጅቼላችኋለሁ ማለት ነው። እናንተ ብቻ ኮመንት ላይ እንድሰራላችሁ ጠይቁኝ። ወደፊትም ቆንጆ ቪዲዮዎችን እሰራላችኋለሁ። እናንተ ግን አይከፈልም፣ ሰብስክራይብ አድርጉ። ቻው